የሌሊት ኪዳን ጸሎት። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ የማይሞት የማይለወጥ ከቅድስት ድንግል ማርያም የተወለደም አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ የማይሞት የማይለወጥ በዮርዳኖስ የተጠመቀም በመስቀል የተሰቀለ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ የማይሞት የማይለወጥ በሦስተኛው ቀን ከሙታን ተለይቶ የተነሣ በክብር በምስጋና ወደ ሰማይ ወጣም፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ለመፍረድ በጌትነት ይመጣል። አቤቱ ይቅር በለን። ለአብ ምስጋና ይሁን፣ ለወልድም ምስጋና ይሁን፣ ለመንፈስ ቅዱስም ምስጋና ይሁን፣ ዛሬም ቢሆን ሁልጊዜም ቢሆን ለዘላለሙ አሜን። አሜን። ይሁን ይሁን ይደረግ። ልዩ ሦስት ሕያው እግዚአብሔር ሆይ አቤቱ ይቅር በለን። ምስጋና ለእግዚአብሔር ይሁን፣ እውነት ነው ይገባዋል። አቤቱ ሁሉን ለፈጠርክ ለማትመረመር ለአንተ ሰውነታችንን እናቀርባለን ወይም እናስገዛለን። አቤቱ የነግ ምስጋናን እናቀርብልሃለን። የፍጥረቱ ሁሉ ዕውቀት ኃይል የምትሆን አንተ ይቅርታ የበዛ ፈጣሪ፣ ነፍስን የፈጠርካት ዓለም ሳይፈጠር አስቀድሞ ከአብ የተወለድክ አንተን እናመሰግንሃለን። የብቻው የአብ ቃል የምትሆን በቅዱሳን አድሮባቸው የሚኖር አርምሞ ጽራት በሌለበት በሊቃነ መላእክት ቃል የምትመሰገን አለቆች ያሏቸው ሰራዊተ መላእክት የሚያመሰግኑ በእጅ ያልተፈጠርክ የማይታዩትን ፍጥረታት የፈጠርክ የማትመረመር ፈጣሪ ንጹሕ ቅዱስ ለይኩን ብለ የተናገርክ ያው ግን የአንድነትህን የሦስትነትህን ምስጢር የሚገልጽ ጥበብነቱን የነገረን የማይመረመር ክብርን አወርሳቸዋለሁ ብለህ ተስፋ ያስደረግከን አቤቱ ፍጹም ምስጋና ላንተ እናቀርባለን። እኛ ቤተሰቦችህ አገልጋዮችህ እናመሰግንሃለን። ሕዝቡም አንተን ያመሰግናሉ። አቤቱ አንተን እናመሰግናለን። የብርሃን አምላክ ሆይ የሕይወት መገኛ የእውቀት መጀመሪያ ወይም መኖሪያም ከደገኛው ክብር አስቀድሞ የአረቦኑን ክብር የሰጠህን ነፍስን የፈጠርክ መንፈስ ቅዱስን በመስጠት የሚጠቅም የጥበብ መገኛ የቅዱሳን መምህር ረዳት የምትሆን የዓለም መሠረት የንጹዋንን ጸሎት የሚቀበል ተቀዳሚ ተከታይ የሌለ ወልድ ዋሕድ አንተ